ተራራን ያንቀጠቀጠ ትውልድ ብለው የሚናገሩት ንግግር 3 ትውልድን የጨረሰባቸው። አያታቸውን ጨርሷል፣ አባታቸውን ጨርሷል፣ እንደገና ልጆቻቸውን ጨርሷል። በትጥቅ ትግሉ ጊዜ አያቶቻቸውን፣ በባድመ ጊዜ አባቶቻቸውን፣ አሁን ደግሞ ከፌዴራል መንግስቱ ጋር በነበረው ጦርነት ልጆቻቸውን አጥተዋል። ይሄ ነው ተራራን ያንቀጠቀጠ ትውልድ ብለው ለራሳቸው የሰጡት ግምት። ተራራን የሚያንቀጠቅጥ ትውልድ የለም። ጦርነት ቀላል አይደለም። የትግራይ እናቶች ዛሬም ድረስ እንባቸው እንደ ጅረት ይወርዳል። ተስፋ የሚባል ነገር የላቸውም። ልጆቻቸውን አጥተው ለምን እንደሚኖሩ እንኳን ሳያውቁ እየኖሩ ይገኛሉ። አንዳንዶች እናት ዛሬም ተስፋ በልጆቻቸው ላይ አልቆረጡም። ይመጣሉ ብሎ 3 ዓመት ሞላቸው ልጆቻቸውን በመጠበቅ ውስጥ። አልሞቱም ብለው ተስፋ አድርገው እየጠበቁ። እናትነት ከባድ ነው። ከዚች እናት ላይ ነው ልጅ ወስደው ጦርነት የማገዱት። ተራራን ያንቀጠቀጠ እኛ ጦርነት ባህላዊ ጨዋታችን ነን በሚል እሳቤ ወጣቱን አንቀሽቅሸው እሳት ውስጥ ከተውታል። 1 ሚሊዮን ትግራዋይ አጥተዋል። የትግራይ እናቶች ዛሬም ድረስ ልጆቻቸውን በመጠበቅ አይኖቻቸው በለቅሶ ብዛት ፈዟል። አንጀታቸው በልጆቻቸው ሞት አሮ ከሰል መስሎ ደብኖ ይገኛል። አሁን ደግሞ ሌላ ተራራን ያንቀጠቀጠ የሚል ለራሱ ከፍ ያለ ግምት ከመስጠት የመነጨ እሳቤ የተነሳ 4ኛ ዙር እልቂት ለትግራይ ትውልድ አዘጋጅተውለታል። ይኸው ላለፉት 7 ዓመታት 2ኛ ጦርነት ደግሰዋል። ላለፉት 50 ዓመታት በጦርነት ነው የመጡት። 4ኛ ጦርነት ነው። አያቶች አልቋል፣ አባቶች አልቋል፣ ልጆች አልቋል። የልጅ ልጆችን ወደ ጦርነት ውስጥ እየከተቱ ነው።